እኔ የምላችሁ ማለት ነው እግዚአብሔርን በጣም ነው የሚደብረው ሩታ ማለት ነው። እስቲ በእናትሽ ይደብራል። እስቲ ከነዚህ ልጆች መሀል ማለት ነው ውጭ እስቲ ወጣ በይ በኢየሱስ እንደ አይደብርሽም? አንቺ ኤፍሬም፣ ቡዜ፣ አብርሽ ይሄ ዴቭ የሚባል ሰውየው ማለት ነው እነሱ እኮ የአንድ እናት ልጆች ናቸው። አንቺ ማለት እኮ እዚህ ውስጥ ምንም ዘመድ አዝማድ የለሽ እኮ ባዳ ነሽ። እነሱ ማለት ነው ቢጣሉ እንኳን ይኸው አሁን ማለት ነው ኤፍሬምን አብርሃም አሳስሯል። ሌላ ሰው ቢሆን ማለት ነው ይከሳል። ወንድሙ ስለሆነ ግን አልፏል ማለት ነው። አይደብርሽም? አሁን በእነሱ ማል ገብተሽ አሁን ቡዜና አብርሃም አንድ፣ ኤፍሬምና ዴቭ ደግሞ ወደ ሩታ ምንድን ነው እንደ አንቺ የአንድ እናት ልጆቹን እኮ ማለት ነው የ10 እናት ልጆች እኮ ነው ያረግሹ። በቃ ወደዚህ ወደዛ አካፍለሽ ማለት ነው። ኧረ አንቺን እንዱ በቃ አሁን ለአብርሃም ያሰረችው መተት ማለት ነው በቃ በቤተሰብ ተሳክቷል ማለት አሁን በቃ የአብርሃም ቤተሰቦቹን እየተጠቀች ነው። እግዚአብሔርን በቃ እኔ እንደመሰለልኝ እንደዚህ ነው እንዴ ሄርሜላ ለምን ማለት ነው አንድ ልጅ ሳይሆን 10 ጊዜ ሜንታ አትወልድም? አንቺ ምን አገባሽ? ፊተኛልሽ ፈተሽ አግበኛልሽ አገባሽ። ምን ቤት ነሽ አንቺ እንዴ? አብርሃም ስላረገ እርግዝና ውሸት ነው። ምን አገባሽ? እንዳንቺ እኮ አይደለችም። እንዳንቺ እኮ ማለት ነው አንቺ ባለፈው አርግዣ ያለው ምናምን ብለሽ ስትመጪ እሱ አንቺን እኮ አምኖ አይደለም የተቀበለው። ሲጀመር እሷን ደግሞ አምኗል። አንቺ ብቻሽን አይደለም ያረገሽው ከኔ ጋር ነው አብሏለሽ። አንቺ ባጥባጣ ማለት ነው። ከልጆቹ ህይወቱ ውጭ እስቲ ፈጣሪ አንቺን ያስወጣች። አንቺ ቡችላ ሲጀመር ድሮም እኮ ለምነሽ ነው የመጣሽ። እቺ ቦርኮ ማለት ነው ለማኝ፣ የለማኝ ልጅ ማለት ነው። ሲጀመር ለቤተሰቦች ክብር የለም። አንቺ ሲጀመር ለቤተሰቦችሽ ክብር አለ እንዴ? ክብር ቢኖርሽ ማለት ነው አንድ ወንድ ልጅ አልፈልግሽም ካለ ከተፈተሽ ፍቺ ከፈጸመልሽ በቃ ትመታው ነው እንዴ? ፍቺ ባንቺ ነው እንደጀመረው። ልጅሽን እዛ አርፈሽ አታሳድግም እንዴ? አሁን ዴቭንና አብርሃምን ኤፍሬምን ቡዜን የአንድ ልጆች የአንድ እናት ልጆቹን በቃ የሆነ መንገደኛ ባዳ አረግሽ እና ሲቀጥል ደግሞ ማለት ነው እኔ እንዴት እንደምታስጠይ ቢታቂ ማለት ነው። ኧረ በስመ አብ ምን አይነት ኤባብ ናት! አሁን አንቺ ኤፍሬምንና ዴቭን ዘመድ አርገሽ ቡዜንና አብርሽን ባዳ አይደብርሽም? ምንም ቢጣሉ ማለት ነው ነገ መንገድ ለምትወድቂ አንቺ ነሽ እንጂ ኤፍሬምና ዴቭ አብርሃምን ይቅርታ ጠይቆ ወደ ራሱ ይመለሳሉ። ምንም ቢሆኑ የእናት ልጅ አንዱ ከአንዱ እንትን አይልም። ገባሽ? ጣት ጋማ ተብሎ አይቆረጥም። አንቺ ግን ያረላ ሴትነት ራሱ ማለት ነው ክብር ይኖርሽ እንዴ! እስቲ አይደብርሽም እንዴ? አሁን የሰው ልጅ ወይም ደግሞ የሰው ህይወት ገብተሽ ስትበጥብጪው፣ አሁን ደግሞ እሱ አረገዘች አላረገዘች ምን አገባሽ አንቺ? ምን ቤት ነሽ? አልፈልግም ፍታኝ ቢለሽ አይደል? አይደብርሽም? አሁን አንቺ ገብተሽ ቤተሰብ መሀል ላይ እንደዚህ ማበጣበጥ ማወላወል አይደብርሽም? አንድ ወንድ ልጅ አልፈልግም ካለ በቃ የራስሽን ኑሮ አትኖርም እንዴ? ልጅሽን አታሳድግም እንዴ? ትንሽ ለሴትነትሽ ክብር የለም እንዴ? ምን አይነት እናት ናት? ምን አይነት አባት ያሳደጋት ልጅ ናት እንድትባል እናትሽን አባትሽ የምታሳድቢ ማለት አንቺ አሳዳቢ። ሲጀመር ድሮም እኮ ለምነሽ ነው የመጣሽው ማለት ነው። አብርሃም አንቺን ፈልጎ ሳይሆን ለምነሽ ስለመጣሽ አሁንን ደግሞ አልፈልግሽም ብሏል። እንግዲህ ምንም ማድረግ አልቻለም። መልካም መቃጠል ብዬሻለሁ። ታውቂያለሽ? መልካም መቃጠል አንቺ ቦርኮ መተተኛ። አሁን እንግዲህ ማለት ነው በአብርሃም የሰረችው እንትኑ መተቱ በቃ በኤፍሬም እና በዴቭ ነው የጸና። ፍቺ እኮ ባንቺ የጀመረ እኮ ነው የሚመስለው። ፍቺ ባንቺ ነው እንደጀመረው። በቃ ተዋሽ አይደል እንደ አልፈልግሽም ብሎ ከፈታሽ በቃ ፍቺን ፈጽመሻል። እዛ ህይወትሽን ኑሪ እንዴ። አንዴ ውስኪ ይዘሽ፣ አንዴ መኪና፣ አንዴ የቤት ቁልፍ፣ አንዴ ወንድ፣ አንዴ እንደዚህ አንቺ ለሴትነትሽ ክብር አይኖርም እንዴ? ትንሽ እኮ ሴት ልጅ ነሽ አይደል እንዴ? እቺ ቦርኮ ሴተኛ አዳር ማለት ነው። አንቺ ማለት እኮ ሩታ ሴተኛ አዳር ናት። እግዚአብሔርን ክብር የለሽም። ድሮም ሲጀመር የዳኒ ሚስት ነሽ። አንቺ እኮ ድሮም የዳኒ ሚስት ነሽ። ድሮም እኮ ዳኒ አግብቶ ጎርግሮ የጣለሽ አንቺ ጎርጋራ ማለት ነው። ቦርኮ ላማኝ ሲጀመር ለአብርሃም እኮ የምትገቢ ሴት ያለሽም ሩታ። ሄርሜላ እርጉዝ አይደለችም። ምን እንዳንቺ መሰለች እንዴ? ሄርሜላ ማለት ነው ተቆነጥታ ያደገች ምርጥ ልጅ ናት። ገባሽ? ሩታ እንትናን ሄርሜላ ማለት ነው አንቺ ገና ቢትወለጂ ማለት ነው ግራ ገባኝ። ያንተ ደግሞ ዴቭ የምትባል ባለ ሀገር ማለት ነው ዩቱብ ካልተመቸክ ወደ እርሻ ተመለስ። ገባ?
ወደ እርሻ ተመለስና እዛ ቡታጅራ ላይ ጎመን ምናምን እርሻ ስራ። እሺ አንተ በቁሎ ወንድ አይደለም ሲጀመር፣ ሸፋፋ እግሩ ራሱ እኮ ሸፋፋ ነው ሲጀመር። የአብርሃም ወንድም እኮ አይመስልም ቦርኮ። ሩታን እኮ ያወቋት ትላንትና እኮ ነው። ምን የእናቴን ልጅ እስክትክድ ይህን ያክል እንትን ያረጋት ነገር ምንድን